ዋትሳፕ ዲኤልኤስ ፋሚሊ ይሄ የመጀመሪያው ቪዲዮ ነው እና አሁን አፕግሬድ እና ላይቭ ላይ ቴስት የምናደርገው ዘዋን ኢን ዘ ኦንሊ ባቲስቱታ ነው የሚሆነው። በእርግጥ ይህን ቪዲዮ ተጫዋቹን ካገኘው ትንሽ ቆይቻለሁ፣ ግን ያው ቪዲዮን አዘጋጅቼ ነበር ለፖስት ለማድረግ በጣም ዘግይቻለሁ። ቢሆንም ካለማድረግ ይሻላል በሚለው ቪዲዮን አዘጋጅቻለሁ። እስቲ ማክስ እናደርገው። አሁን ሴፍ ከመሆኑ አንጻር ሙሉ ለሙሉ የሴፍ ኳሊቲ ፊትነስ 100 ከሹቲንግ 100 ጋር ለመስጠት እንሞክራለን ማለት ነው። በተቻለን አቅም እዚህ ጋር ፎከስ ማድረግ ያለብን ስታቶች ላይ ቴክኒካል 2 ከመጣ ቀጥታ ወደ ኮመን ነው መሄድ ያለብን ማለት ነው። አንድ ራሱ ቢሚመጣ ከሆነ ወደ ኮመን ነው መሄድ ያለብን፣ ምክንያቱም ይሄ ሲኤም ወይም ዲኤም አይደለም። ሶ ሞር ፊትነስ እና ሹቲንግ ነው የሚያስፈልገው። ፎከስ የምናደርገው በፊትነስ ላይ ነው የሚሆነው ማለት ነው። እንደምታዩት እስካሁን ባለው እየሰጠኝ ያለው አሪፍ ስታት ነው። ብሬክ ስሩ በተደጋጋሚ እያገኘው ነው። ሶ አይ ሆፕ አሪፉ እንደሚመጣ ተስፋ አደርጋለሁ። ሶ ፎከስ ስታደርጉ ሁሌም ቢሆን ፊትነስ ስታት ፎከስ አድርጉ። ስፒድ፣ ስታሚና ከዛ በኋላ ኮንትሮል ቢያመጣባችሁ ኮመን ከመጠቀም ወደ ኋላ እንዳትሉ፣ ካርዱ እንዳይበላሽ ማለት ነው። አሁን እዚህ ጋር እንደምታዩት ሀሳቢን እየቀየርኩ ምናምን አሁን ፓስ ይመጣብኝ ተወና ኮመን አድርጌ ሹትና ስታሚና አድርጌ ስትሪንግዝ አድርጌ ሰራሁት። እንደዚህ እያደረጋችሁ ካርዱ ሳይበላሽ የተሻለ አውትካም እንዲኖረው ፈንብል እንዳይሆን የሆነ ለመጠቀም የማይመች አይነት ኳሊቲ እንዳይኖረው በደንብ ብትጠናቀቁ አሪፍ ነው። እዚህ ጋር እንደምታዩት ወደ ኮመን አቀየሩ ያለው ማለት ነው። ልክ ሁለት ቴክኒካል ደርቦ ሲያመጣ እንዲህ እያደረግን ስታቶቹን ኮመን፣ ሬር፣ ሌጀንደሪ እያደረግን እንሄዳለን ማለት ነው። አሁን እዚህ ጋር ያው ልክ ሁለቱም ኮመን ናቸው። ሶ እዚህ ጋር ሹት ይሄ ሪስክ ስለሆነ ወደ ኮመን እንሄዳለን ያለና አማራጭ እንደዚህ እያደረግን በተቻለ አቅም ደግሞ ሞር ባላንስ ብናደርገው ፊትነሱ እርስ በርስ የተቀራረቡ ስታቶች ቢሆኑ አሪፍ ነው። አሁን እዚህ ጋር ትንሽ አክሰሌሬሽን ወደ ኋላ ብሏል በአንድ ስታት፣ ግን ቢሆንም አሪፍ እንደሚወጣ ተስፋ አደርጋለሁ። አሁን ያው ማክስ አድርጌ አይቼዋለሁ። ቮይስ ኦቨሩንም የሰራሁት ማክስ ካደረኩኝ በኋላ ነው። ሶ አይ ሆፕ አሪፍ እንደሚሆን ሆኖ እንደምታዩት ሞር ኬር ማድረግም ያለባችሁ ፊትነስ ላይ ነው። ሶ ስታቶቹን እርስ በርስ እንዲቀራረቡ አድርጉ። ሙሉ 198 እና ከዛ በላይ ከመጡ 97ም አሪፍ ነው። በቃ 97 እና ከዛ በላይ ከሆነ ፊትነሱ በቃ ቤስት ነው። ያን ያህልም ተበላሽቷል ማለት የምንችለው አይነት ስታት አይደለም። እኔ በፊቱ ባቲስቱታ ተበላሽቶብኛል እና ሶ ተመሳሳይ ስህተት ላለመስራት እየሞከርኩ ነው። አሁን የዚህ ከፓስ አክሰሌሬሽን ይመስለኛል እዚህ ጋር የሰራው ስህተት ልክ ይህንን በእንትን ሌጀንደሪ ኬርኩ በኋላ እዚህ ጋር ምናልባት መጠቀም የነበረብኝ ኮመን ነው ከሬር በፊት። አይ ቲንክ ያኛው ነው ትንሽ አፌክት ያደረገብኝ። ቢሆንም ለክፉ አይሰጥም። አይ ቲንክ 99 ስፒድ አሪፍ ነው ብዬ አስባለሁ። ሶ አፕግሬድን ጨርሰናል። ላይቭ ላይ ቴስት እናደርገው እስቲ በ4-1-2-1 2 ፎርሜሽን ቴስት እናደርገው። ከ4 ጋር ጣምሮ ያለው አይ ሆፕ ሃይት አድቫንቴጅ ከአኩሬሲ ጋር እንደሚኖራቸው ፍሮንት ሲጣመሩ እስቲ አብረን እናያለን። ቦዝ ፉትድ መሆኑ ሞር አድቫንቴጅ ይሰጠዋል። ሶ እንደ ሃላንድ ባያማረንም አሪፍ አኩሬሲ እንደሚኖረው ተስፋ እናደርጋለን። ያው እስካሁን ባለው 2 ስቷል፣ ግን ባቲስቱታ ነው እንግዲህ ምንም ማድረግ አይቻልም። ተስፋ አንቆርጥም፣ እንሞክራለን ደጋግመን። እስካሁን ብዙዎቹ ማክስ አድርገውታል፣ ይጠቀሙታል። ሶ ቦዝ ፉትድ የሆኑት ባይዘዊ ለፓስ ለሹት ብቻም ሳይሆን ፓስ ላይ በጣም ሞር አድቫንቴጅ አላቸው። ሎ ፓሶች ምናምን በተለይ የታች ፓሶች ምናምን በጣም አሪፍ ነው የሚሆኑት እንጂ መሾቱንም ሌላም ተከላካይም ይሾታል በ50 ሆኖ፣ ግን ሶ ሞር ፓስ አኩሬሲ ላይ በጣም ነው የሚመቹት። ሶ በረኛውን አጥፎ አሪፍ አግብቷል። ሶ አሪፍ ነው እስካሁን ባለው። ከዚህ በፊትም ሪከርድ ከማድረጌ በፊትም ተጠቅሜዋለሁ።
ለእኔ ምን መጥፎ ካርድ የምለው አይደለም። ያው እኔ ሞር የተጠብቅ የነበረው እንዲደርሰኝ ትሬዘጌት ስለነበረ ነው። ያን ያህል በፊት ባስታም ስለነበረኝ የኔ ሞር ፍላጎትም ከሀይት አድቫንቴጅ አንጻር ትሬዘጌት ቢሆንም አሪፍ አፕግሬድ ከመሆኑም አንጻር ካርዱን ባቲስቱታ ከመሆኑ አንጻር በጣም አሪፍ ፕሌየር ነው። እስቲ ብዙ ቻንስ ክሬት ለማድረግ ሞክሬያለሁ። በሱ ለማግባት ብዙ ሞክሬያለሁ። ሶ ያው ከተሰጠው ቻንሶች አብዛኛውም ቢያንስ 70% በሚባል ደረጃ ነው የሚጠቀሙ። ምንም ኮምፕሌን ያለበት ካርድ አይደለም። አብዛኞቻችሁ ካላችሁም ያን ያህል ካርዱ ፋምብል ሆኗል፣ ይሆናል አለ ተበላሽቷል፣ ወይም ደግሞ ፑር አፕግሬድ ነው ብላችሁ ያን ያህልም እንትን አትበሉ። ያው ፊትነሱ ብዙም አይጎዳ እንጂ እንዳልኳችሁ ስፒድ እና አክሰለሬሽን ከ97 በላይ ከሆነ ሞር ዋናው እሱ ነው። እሱን ከተጠቀማችሁ አሪፍ ስፒድ እና አክሰለሬሽን ካለ አሪፍ ይሆንላችኋል ማለት ነው። አሁን እዚህ ጋር ፔናልቲ አግኝቷል። ባይ ዲፎልትም እሱ ፔናልቲ ኪከር ነበረ፣ ግን ያው መሀል ላይ ሞክሬ ስቸዋለሁ። ግን ካያችሁት ጨዋታውን የሚያገኘውን አሯሯጡ እና ፖዚሽኒንጉ በጣም አሪፍ ነው። ምንም ኮምፕሌን የምታደርጉት ካርድ አይደለም። እዚህ ጋር በጣም ያበደች ስታይል የሆነች ጎን ያገባብኝ ሀፍ ላይ እሱን ላለመቀየር ሌሎቹን ቪኒሽስን ለስፒድ እንዲያግዘው በካውንተር ምናምን እና ሌሎቹን ሳላ እነ ቪርስ በኤም ቪርስን ለምን እንዳስገባት አላውቅም። እዚህ ጋር ሌላ ተጫዋች ነበረ ማስገባት የፈለጉት ያሉ ነው። ላይናፑን ስሰራው አበላሽቼ ነው። እና አሪፍ ክሮሲንጎችን ምናምን ለመጠቀም ሞክሬያለሁ። ያው ሃይት አድቫንቴጁ ያን ያህልም አይደለም። ያ ሞር የተዘጌት ነው የፈለኩትም። ያው ሜትር ከ85 ነው ባቲስቱታ። ሞር ሃይት ከፈለጋችሁ ሌሎች ፕሌየሮች ይኖራሉ፣ ግን አሁን ትሬዘጌት አሪፍ የሚሆንበትን ምክንያት ያ ነው። ግን የሆነ ሎው ፓሶችም ምናምን ትኪታካ የምትጫወት አይነት ሰዎች ከሆናችሁ ቤስት ካርድ ነው። እዚህ ጋር ያው እንዳልኳችሁ ነው። ያው ካርዱን ቴስት ለማድረግ እስከሆነ አንጻር ለሱ ሰጠውት እንጂ እዚህ ጋር ቪኒሽስ የሚያገባ የሚችለው ኳስ ነበር። ባቲስቱታ በቃ ምንም የሚወጣለት ነገር የለም። 10 ከ10 የሆነ ካርድ ነው። ሶ አይ ሆፕ እናንተም ካርዳችሁን ሳታበላሹ ማክስ አድርጋችሁ እንደምትጠቀሙት ተስፋ አደርጋለሁ። ብዙም አትቸኩሉ። ዳይመንድ ከሌላችሁ ሴቭ አድርጉ። ከዛ በቀጣይ ረጋ ብላችሁ አሪፍ ካርድ ቢኖራችሁ ይሻላል። ቸኩላችሁ ከሚበላሽ አሪፍ ካርድ ቢኖራችሁ ይሻላል። ካለው ስታት አንጻር ስፒድ ብቻ ነው 99 የሆነው። ከዛ ውጭ አንጻር በጣም ሙሉ ቤስት ካርድ ነው። በእኔ በኩል 10 ከ10 ሬት አድርጌዋለሁ። ሰብስክራይብ ማድረግ እንዳትረሱ። ፒስ